የደባርቅ ከተማ አስተዳደር በአማራ ብሔራዊ ክልላዊ መንግስት በሰሜን ጎንደር ዞን የሚገኝ ከተማ አስተዳደር ነው። ከተማ አስተዳደሩ በሰሜን ጎንደር ዞን ማዕከልነት በተጨማሪም ደባርቅ ወረዳና ደባርቅ ከተማ አስተዳደር ሁለቱም ለማዕከል ሆኖ የሚያገለግል ከተማ ነው። ከተማው በ16ኛው ክፍለ ዘመን በአካባቢው ተወላጅ በሆኑት በደጃች አምሳሌ ዘሴ እንደተመሰረተ ይነገራል። እንግዲህ ከተማችን ከ370 ዓመት በላይ እድሜ ያስቆጠረ ቢሆንም የእድሜዋን ያህል የለማችበት ሁኔታ አይደለም ያለው። ለዚህ ደግሞ በአለፉት ዘመናት የነበሩ ነገስታት እና መንግስታት በየጊዜው እየተፈራረቁ በመሩበት ዘመን ለከተማ ልማት የነበራቸው ፖሊሲ የተዛባ መሆን ጋር ተያይዞ ባለው መንገድ ከተማዋ እስካሁን ድረስ የእድሜዋን ያህል የለማችበት ሁኔታ አይደለም ያለው። ከዚህ አኳያ የለውጡ መንግስት ባለፉት ዓመታት የአዲስ አበባ ከተማን ጨምሮ ሌሎች በክልላችን የሚገኙ ከተማዎችን በኮሪደር ልማት ዘርፍ እያለማ ያለበት ሁኔታ ነው ያለው። እነዚህን ስራዎች በተሞክሮነት በመውሰድ ከተማ አስተዳደራችን በ2018 በጀት ዓመት ወደዚህ ተግባር መግባት መቻል ያለባት እንደሆነ በማመን የከተማ አስተዳደሩ ሌሎች የተሰሩ ቦታዎችን ሄዶ ማየት ከቻለ በኋላ እቅድ አቅዶ የገባበት ሁኔታ ነው የነበረው። የኮሪደር ልማት ስራን ለመስራት በከተማ ደረጃ እቅድ ያዘጋጀንበት ሁኔታ ነው ያለው። ይህንን መነሻ በማድረግ ከተማችንን በኮሪደር ልማት ስራ መሰራት አለበት ብለን ስንነሳ አንደኛ ከተማው ቀደም ብዬ እንደገለጽኩት የዞንም የከተማው ማዕከል ነው። በእድሜም ረጅም እድሜ ያስቆጠረች ናት። በሌላ መንገድ የሰሜን ብሔራዊ ፓርክ መዳረሻ ከተማም ነች። ከተለያዩ የዓለም ክፍሎች የሚመጡ ቱሪስቶች ሰሜንን ለመጎብኘት ሲመጡ ደባርቅ ላይ ነው መነሻቸው። ሰሜንን ጎብኝተው ተመልሰው የሚያርፉም ደባርቅ ላይ ነው። ስለዚህ ይህንን የመጠነ ልማት መስራት አስፈላጊ በመሆኑ ይህንን ስራ ለመስራት ወደ ተግባር የገባንበት ሁኔታ ነው ያለው። ይህን ስራ ለመስራት ለስራው አስፈላጊ የሆኑ ልዩ ልዩ ኮሚቴዎችን የማደራጀት ስራ የተሰራበት ሁኔታ ነው ያለው። በከተማ ደረጃ ኮሚቴ ተደራጅቷል። ወደ 4 ኮሚቴዎች ያሉት ነው። በአዲስ አበባ ከተማ ደረጃም አዲስ አበባ ላይ ያሉ በውጭና በአዲስ አበባ ከተማ ሌሎች አካባቢዎች የሚኖር የሚያስተባብር አንድ ኮሚቴ የተደራጀበት ሁኔታ ነው ያለው። ሌላው ጎንደር ከተማ ላይ ነው። ጎንደር ከተማ ላይም በተመሳሳይ መልኩ ያደራጀንበት ሁኔታ ነው ያለው። እንግዲህ ይህንን ካደረግን በኋላ ልማቱ የሚሰራበት ዋናውን መስመር ተከትሎ ወደ 7.5 ኪሎ ሜትር የሚሆን ቦታ የቅየሳ ስራ የተሰራበት ሁኔታ ነው ያለው። ይህንን ስራ የቅየሳ ስራ ከተሰራ በኋላ ከህብረተሰቡ ጋር በመወያየት ከሶስተኛ ወገን እንዲጸዳ የማድረግ ስራ መሰራት ስለነበረበት በዚህ ልክም ቦታውን ከሶስተኛ ወገን የማጽዳት ስራ ተሰርቷል። ከሶስተኛ ወገን የማጽዳት ስራ ሲሰራ ወደ 200 የሚሆኑ መኖሪያ ቤቶች አፍርሰናል። ወደ 471 የሚሆኑ ደግሞ በተለያየ ንግድ ዘርፍ ሲጠቀሙበት የነበረ ኮንቴነር ከተማው ላይ ሙሉ በሙሉ የማስነሳት ስራ የተሰራበት ሁኔታ ነው ያለው። ከተማ ውስጥ ያሉ ቀደም ብለው የተሰሩ ህንጻዎች እሱም ወደ 18 የሚሆኑ ህንጻዎች ላይ ይህንንም በፕላኑ መሰረት የማስተካከል ስራ ተሰርቷል። የመንግስት ተቋማት ላይ ወደ 4 ተቋማት በፕላኑ የሚነኩ ስለነበሩ እነዚህንም የማፍረስ ስራዎች የተሰሩበት ሁኔታ ነው ያለው። ሌላው በዚህ የማጽዳት ስራ ወቅት እንግዲህ ህብረተሰቡ ልማቱን በእጅጉ ይፈልገው ስለነበር ተወያይተን እንደተግባባ ነው በአጭር ጊዜ ውስጥ ያፈረሰበት ሁኔታ ነው ያለው። እሱ ብቻ አይደለም። እነዚህን ያፈረስናቸውን ግንባታዎች ከ50 እስከ 60 ዓመት እድሜ ያስቆጠሩ በመኖሪያ ቤትነት በድርጅትነት የሚያገለግሉ ቦታዎች ናቸው የነበሩት። ምንም አይነት ካሳ ክፍያ አልከፈልንም። ስለዚህ በዚህ ረገድ ህብረተሰቡ ያሳየው ቁርጠኝነት እጅግ በጣም የሚመሰገን የሚበረታታ እንደሆነ ማየት የሚቻልበት ሁኔታ ነው ያለው። በዚህ ከሶስተኛ ወገን የማጽዳት ስራ ከመስራት ጋር ተያይዞ ባለው መንገድ የሰራ ነው ስራ አንዱ የመብራት እና የቴሌ የውሃ መስመሮች እንዲነሱ የማድረግ ስራ መስራት ነው። እነዚህን መስመሮችም
በወቅቱ እንዲነሱ የማድረግ ስራ የተሰራበት ሁኔታ ነው ያለው። የመብራት ወደ 7 ኪሎ ሜትር የሚሆን ግራና ቀኝ መንገዱን የማስነሳት ስራ በፕላኑ መሰረት እንዲቀመጥ የማድረግ ስራ የተሰራበት ሁኔታ ነው ያለው። ውሃ ደግሞ ወደ 8.2 ኪሎ ሜትር የሚሆን ተዘርግቶ የነበረ የውሃ መስመር የማስነሳት ስራ የተሰራበትና ወደ 4.5 ኪሎ ሜትር የሚሆን ደግሞ በአዲስ የመዘርጋት ስራ የተሰራበት ሁኔታ ያለበት ሁኔታ ነው ያለው። የቴሌም በተመሳሳይ መልኩ 7 ኪሎ ሜትር የሚሆን መስመር ላይ ተዘርግቶ የነበረበት ሁኔታ ነው የነበረው። ይህንንም አንስተን ስራውን እንዳይተጓጉል በወቅቱ እንዲሰራ የተደረገበት ሁኔታ ነው ያለው። ስለዚህ እነዚህን ከሶስተኛ ወገን የማጽዳት ስራ ከሰራን በኋላ የተገባው የዲዛይን የማሰራት ስራ ነው። የዲዛይን ማሰራት ስራውን የጎንደር ዩኒቨርሲቲ ከተማችን ላይ ያሉ ቴክኒካል ባለሙያዎች የመጀመሪያውን ዲዛይን የሰሩበት ሁኔታ ነው የነበረው። እሱን መሰረት አድርገን በዲዛይኑ መካተት ያለባቸውን ስራዎች የመወሰን ስራ ነው የተሰራው። አንዱ የመዝናኛ ማዕከል እንዲኖራቸው የማድረግ ስራ የተሰራበት ሁኔታ አለ። ሁለተኛው የእግረኛና የብስክሌት መንገድ እንዲኖረው ተደርጎ በዲዛይኑ ተመላክቷል። ሌላው የግሪኔሪ ቦታ እና ዩቲሊቲ የመብራት የውሃ የኤሌክትሪክ መስመር የሚያልፉባቸውን ቦታዎች በዚህ ስታንዳርዱን በጠበቀ መንገድ ስራው መሰራት መቻል ያለበት እንደሆነ በዲዛይኑ የማመላከት ስራ የተሰራበት ሁኔታ ነው ያለው። ስለዚህ ይህን ስራ ከተሰራ በኋላ የግንባታ ስራውን የሚያማክር የአማራ ዲዛይንና ቁጥጥር ኮሚሽንን የግንባታ ስራውን የማማከር ስራ እንዲሰራ ከሱ ጋር የጋራ የውል ስምምነት የወሰድንበት ሁኔታ ነው ያለው። ይህ አካልም ስራውን በቅርበት ሆኖ የዲዛይን ማስተካከል እና ስራው በጥራትና በፍጥነት እየሄደ መሆን የሚከታተል ስራ እንዲሰራ ተልእኮውን ተቀብሎ ወደ ተግባር የገባበት ሁኔታ ነው ያለው። እንግዲህ እነዚህን ስራዎች ከሰራን በኋላ ግንባታውን የሚሰራ ኮንትራክተር መለየትና ይህንን አካልም ውል ተሰጥቶ ወደ ስራ እንዲገባ የማድረግ ስራ የተሰራበት ሁኔታ ነው ያለው። እንግዲህ በውል ሰጥተን ወደ ስራ ካስገባን በኋላ እየተከናወኑ ያሉ ተግባራት አሉ። የመጀመሪያው በተቀመጠው ዲዛይን መሰረት የአፈር ቆረጣ ስራ የማከናወን ስራ የተሰራበት ሁኔታ ነው ያለው። ሌላው አፈር ቆረጣ ስራ ከተሰራ በኋላ ደግሞ የተዳፋታማ የሆኑ ቦታዎች ላይ እና ከፍተኛ ግንባታ የሚያስፈልጋቸው ቦታዎች ላይ የሪቴኒንግ ሆል ወይም የድጋፍ ግንባታ ስራ እንዲሰራ የተደረገበት፣ ሌሎች የውሃ ፍሰት ያለባቸው ቦታዎች ላይ ደግሞ ድሬኔጅ የሚሰራበት ሁኔታ እንዲኖር በዲዛይኑ በተመላከተው መሰረት እሱን መሰረት ያደረገ ስራ እንዲሰራ ቅድሚያ እንዲሰሩ የማድረግ ስራዎች የተሰሩበት ሁኔታ ነው ያለው። ሌላው የማቴሪያል የማምረት ስራ መስራት ነው። የድንጋይ እና የጋራ ጋንቲ ያለበትን ቦታ ለይቶ በመስጠት እነዚህ ቦታዎች ላይ በበቂ ሁኔታ የማምረት ስራ እንዲሰራ የማድረግ ስራ እየሰራ የመጣበት ሁኔታ ነው ያለው። በዚህ ሂደትም ክረምቱንም ጭምር እነዚህን ስራዎች እያከናወነ ያለበት ሁኔታ ነው ያለው። እንግዲህ ስራውን ለመስራት ከተማ አስተዳደሩ በዋናነት የሀብት ምንጫችን ምንድን ነው ብሎ ያስቀመጠው እንትን አለ። ከዚህ አኳያ አንዱ የሀብት ምንጭ ነው ብለን የለየ ነው ከተማ አስተዳደሩ የሚሰበስበው ገቢ ነው። በዋናነት የገቢ የመሰብሰብ አቅማችንን በማሳደግ ይህንን ልማት ማፋጠን መቻል አለብን የሚል ሀሳብ ተይዞ ወደ ስራ የተገባበት ሁኔታ ነው ያለው። በሌላ መንገድ ይህንን ተግባር ለማከናወን እንግዲህ ወደ ባንክ ጋር የብድር አገልግሎት ማግኘት መቻል አለብን የሚል ሀሳብ በመያዝ አንዱ እንደ ማስፈጸሚያ የተጠቀምነው ነገር ይሄን ነው። ከዚህ በተጨማሪ አብዛኛው ስራ ደግሞ በህብረተሰብ ተሳትፎ መሸፈን መቻል አለበት የሚል እቅዳችን ያመላከትንበት ሁኔታ ነው ያለው። ስለዚህ ከከተማው ነዋሪዎች፣ አጠቃላይ ከንግዱ ማህበረሰብ፣ ከመንግስት ሰራተኛውና ተማሪዎችንም ጭምር የገንዘብ ድጋፍ ማድረግ መቻል አለባቸው ብለን ለይተን አቅደን የገባንበት ሂደት ነው ያለው። በዚህ ሂደት የመንግስት ሰራተኛው በዞንም በከተማም ደረጃ ያለ የመንግስት ሰራተኛ የወር ደመወዙን የለገሰበት ሁኔታ ነው ያለው። ሌሎች የህብረተሰብ ክፍሎችም ተማሪዎችም
በነፍስ ወከፍ እስከ 50 እስከ 100 ብር ድረስ ያዋጡበት ሁኔታ አለ። በዚህ ረገድ ሌሎች ከተማው ላይ ካሉ የንግድ ተቋማት ላይ በአገልግሎት ዘርፉ ላይ ሀብት የመሰብሰብ ስራ እየተሰራ ያለበት ሁኔታ ነው ያለው። ከኢንዱስትሪ ምርቶች፣ ከሆቴሎች ከመሳሰሉት እንትኖች ላይ ሀብት እንሰበስባለን ብለን በዚህ ረገድም ይህን ስራ የመሰብሰብ ስራ እየተሰራ ያለበት ሁኔታ ነው ያለው። ከዚህ ባሻገር በሀገር ውስጥና በውጭ የሚኖሩ የደባርቅ የሰሜን አካባቢ ተወላጆች እዚህ አካባቢ ሲሰሩ የነበሩ ሰዎች የሰሜን ተራሮች ብሔራዊ ፓርክ ልማት ላይ ድጋፍ የሚያደርጉ መንግስታዊ ያልሆኑ ተቋማት እና የግል ድርጅቶች ተሳትፎ አድርገው የአካባቢውን ገጽታ የመለወጥ ስራ ላይ ከፍተኛ አስተዋጽኦ ያደርጋሉ ብለን ያሰብንበት ሂደት ነው ያለው። በአጠቃላይ ይህንን ልማት ለማልማት ወደ 3.1 ቢሊዮን ብር የመሰብሰብ ስራ መስራት መቻል አለብን ብለን በእቅድ ይዘን እንቅስቃሴ ውስጥ የገባንበት ሁኔታ ነው ያለው። በዞንና በከተማ ደረጃ የሚገኘው የመንግስት ሰራተኛ ሙሉ በሙሉ የወር ደመወዙን ወስኖ ወደ ተግባር የተገባበት ሁኔታ ነው ያለው። በከተማ ላይ የተለያዩ የንግድ ዘርፎች ላይ የተሰማሩ የህብረተሰብ ክፍሎችም ከአገልግሎት የሚታሰብ በየጊዜው ይህን የማሰባሰብ ስራ እየተሰራ ያለበት ሁኔታ ነው። በከተማችን ከሚገኙ ነዋሪዎች፣ ጎንደር አካባቢ ያለው የህብረተሰቦች ክፍሎችንም ሰብስበን ይህን ድጋፍ ለማድረግ የራሳቸውን እንዳቅማቸው የወሰኑበት ሁኔታ ያለበት ሁኔታ ነው ያለው። ይህንን መነሻ በማድረግ በቀጣይ በአዲስ አበባ ከተማ አስተዳደር ላይ በብሔራዊ ደረጃ የተቋቋመው ኮሚቴ ነሐሴ 18 12 2018 በሂልተን ሆቴል ላይ የሀብት ማሰባሰብ ስራ ለመስራት ፕሮግራም ተይዞ ፕሮግራሙ በዚህ ዕለት የሚካሄድበት ሁኔታ ነው የሚኖረው። በተጨማሪም ነሐሴ 23 12 2018 በጃን ሜዳ ጤና ጥበቃ ጽሕፈት ቤት መሰብሰቢያ አዳራሽ ላይ የደባርቅና የአካባቢ ተወላጆች የሰሜንን ልማት የሚደግፉ የህብረተሰብ ክፍሎች በተገኙበት ገቢ የማሰባሰብ ፕሮግራም የምናካሄድ በመሆኑ በፕሮግራሙ ላይ ክቡር የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ሌሎች የክልል ርዕሰ መስተዳድሮች፣ ሚኒስትሮች፣ አምባሳደሮች በተገኙበት ይካሄዳል። በመሆኑም በዚህ ታላቅ የገቢ ማሰባሰቢያ ፕሮግራም ላይ እንድትታደሙ በደባርቅ ከተማ አስተዳደር ስም ጥሪዬን እያቀረብኩ በዚህ የገቢ ማሰባሰቢያ ፕሮግራም ሲሳተፉ የሰሜን ተራራዎች ብሔራዊ ፓርክ የሀገራችን የተፈጥሮ ኩራት ይህንን የማረጋገጥ ስራ መስራት እንደሆነ፣ በሌላ መንገድ ደባርቅ ደግሞ የዚህ ኩራት የሆነው ፓርክ ብቸኛ መግቢያ በር የቱሪስት ማረፊያ ሆና የምታገለግል ከተማ በመሆኑ ደባርቅን ስናሳድግ የቱሪዝም አቅማችንን ስናጎለብት የጋራ ልማታችንን ስናፋጥን ስራችንን ብቻ ሳይሆን ለወደፊት ትውልድ ደማቅ ታሪክ ማስቀመጥ እንደሆነ ታሳቢ ተደርጎ በዚህ የተቀደሰ ስራ ላይ ሁላችንም ርብርብ እንድናደርግ ጥሪን ማስተላለፍ እወዳለሁ። ከዚህ ባሻገር ከተማችን ላይ ለማልማት ፍላጎት ያላቸው በሀገር ውስጥም በውጭም ያሉ ባለሀብቶች በማኑፋክቸሪንግ ዘርፍ ከ21.5 ሄክታር መሬት በላይ የተዘጋጃለ፣ በአገልግሎት ዘርፉም 20 ሄክታር መሬት ተዘጋጅቷል። በመሆኑም መዋለ ንዋያቸውን ከፍለው ከተማችንን ለማልማት ራሳቸውን ለመጥቀምና ፍላጎት ያላቸው አልሚዎች ከተማችን ላይ መጥተው እንዲሳተፉ በድጋሚ ጥሬን እያቀረብ በመንግስት በኩል የሚያስፈልጉ ድጋፎችን ሁሉ ለማድረግ ቁርጠኛ መሆናችንን ለማረጋገጥ እወዳለሁ። ሰሜንን በጋራ እናልማ። ይህን ለማለት ነው። መልእክቴን በዚህ አጠናቅቃለሁ።